በውዱ ነብያችን ላይ በማንደራደርባቸው እኛነታችን አሳልፈን ልንሰጥላቸው በተዘጋጀንላቸው ነብይ ላይ አንዳንድ ባለጌዎች ነብዩ ላይ እንደፈለጉ ሲሆኑ ይሰማል። ይሄ ከጊዜ ወደ ጊዜ እየጨመረ መጥቷል። ለነብዩ ሰለላሁ ዐለይሂ ወሰለም ይሄ አይገባቸው። ለፍጡራን ሁሉ አዛኝ ነብይ ናቸው። ረሱል ዐለይሂ ሰላቱ ወሰላም ለዓለማት እዝነት የላካቸው ነብይ ናቸው። ረሱል ዐለይሂ ሰላቱ ወሰላም አንዳንድ ቆሻሻ ሰዎች ግን ሐቂቃ በዚህ ሰዓት እንዲመናገር አልፈልግም ነበር፣ ግን በጣም እያቃጠለን ነው። ሚዲያን በነፃነት አገኘው ብሎ ነብዩ ላይ እንደፈለጉ እየሆኑ ነው። እንዲሁ በቀላሉ የምናልፈው ነገር አይደለም። መንግስትም እንደነዚህ አይነት አካላት ላይ አስፈላጊውን እርምጃ ሊወስድ ይገባል። አለዛ ግን ሙስሊሙ በዚህ ጉዳይ አይታገስም። በነብዩ ጉዳይ ወላሂ አንታገስም። የደበቁ ሰዎችም ሊያጋልጡ ይገባል። ራሳቸው ላይ ነው ይሄን መዘዝ የሚያመጡት። እንደዚህ አይነት ባለጌዎች ረሱል ላይ እንደፈለጉ ምን ሰዎች ወላሂ ውስጣችን ቆስለዋል። ለሁሉም አዛኝ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። لقد جاءكم رسول من أنفسكم عزيز عليه ما أنتم حريص عليكم بالمؤمنين رؤوف رحيم ብሎ አላህ የገለጻቸው ማንም ሰው መጥፎ ነገር እንዲያገኘው ማይፈልጉ ነብይ ናቸው ረሱል ዐለይሂ ሰላቱ ወሰላም። አላህ ሲገልጻቸው እንደናንተው ሰው የሆነ ማንነቱን የምታውቁት መልእክተኛ ላኩላችሁ አዚዙን ዐለይሂ ማ አኒቱም በእናንተ ላይ በሚደርስባችሁ መከራ የሚጨነቅ የሆነ ችግራችሁ ችግሩ የሆነ እንግልታችሁ እንግልቱ የሆነ የእናንተ ስቃይ ስቃይ የሆነ ነብይ ልኬላችኋለሁ። ሐሪሱን ዐለይኩም በጣም የሚጓጓ አዎ ሁሉም ላኢላሃ ኢላላህ እንዲል የሚጓጉ ማንም ጀሃነም እንዳይገባ የሚጓጉ ነብይ ረሱል ዐለይሂ ሰላቱ ወሰላም ሐሪሱን ዐለይኩም አላቸው። በጣም የሚጨነቁ بالمؤمنين رؤوف رحيم በአማኞች ላይ ደግሞ እጅግ አዛኝ የሆነ ሩህ የሆነ ነብይ ልኬላችኋለሁ። መካን እኮ ድል አድርጎ ሲገቡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አቅም ኖሯቸው የበደሏቸው ያሰቃዩአቸው የፈለጉትን እርምጃ የመውሰድ አቅም ኖሯቸው እናንተ ነፃ ናቸው ሂዱ ነው ያሏቸው። እንደዛ ነብይ አዛኝ ሩህ ለሁሉም የሚጨነቁ ኡመቴ ኡመቲ ብሎ ለኡመታቸው ያለቀሱ ነብይ ለሳቸው ይሄ ይገባል። ለሳቸው ስድብ እነዛ እኮ ቀደምቶቹ ነብዩን ቀና ብሎ ለማየት ይፈራሉ። አቡበከር እኮ ቀና ብሎት ነብዩን ለማየት ይፈራሉ። እነ አቡበከር እነ ዑስማን